ሥራ መጽሐፍ እንደሚናገር ሁሉ በሰላም በደና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ እረፍትና ወደ በረከታችሁ መሻገር ይሆንላችኋል። አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል። በቤትና በውጪ በአደባባይና በሚስጥር ሕይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል። እንደ ድንጋይ ዝም ይላል። አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል፣ ማለፍ ይሆንለታል፣ መድረስ ይሆንለታል። ለኢየሱስ ክብር ምስጋና ይገባዋል። በደንብ አድርጋችሁ ለጌታ ክብር አጨብጭቡ። ሃሌሉያ። ይሰማኛል ታውቃላችሁ፣ ይታየኛል ታውቃላችሁ። የትኛውንም ያህል ጠላት ሊያፏጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ ያውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። አልፈዋለሁ የሚል ሰው ካለ አሜን ይባል። ይሄን ጨለማ ታልፈዋለህ፣ ይሄን ችግር ታልፈዋለህ፣ ይሄን ተግዳሮት ታልፈዋለህ፣ ይሄን ፈተና ታልፈዋለህ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለህ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለህ። አልፈ ለምስጋና ትቆማለህ። ኢየሱስ ጌታ። የዮናስ ማዕበል ብላችሁ ጻፉ ወዳጆቼ። የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብየስል የህይወት ችግር ማለቴ እንደሆነ እንዲታወቅልኝ ይፈልጋሉ። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በህይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው። ይሄ ማዕበል ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው። እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋንኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ስለዚህ ህይወታችሁን አንድም በዋንኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል።
ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ። ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም። ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። የሚያምርብህ እግዚአብሔር ባየልህ ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ እግዚአብሔር እንደዚህ ይላችኋል፣ ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ። ወደ ትክክለኛው ቦታ እመልሳችኋለሁ። በደንብ አድርጋ ተጩሁና አሜን በለኝ። ዋጋ ወደምታወጣበት፣ ክብር ወደምታይበት፣ ሞገስ ወደምታገኝበት፣ ፍሬ ወደምታገኝበት እግዚአብሔር ወዳየል ወደዛ ስፍራ ዛሬ ማታ መመለስ ይሆንልሃል። ማዕበሉ ይታለፋል ወዳጄ። ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው። በመሸሻ አይደለም። ይገርማል፣ በመሸሻ አይደለም። ሁለተኛው የኢየሱስ ማዕበል ብላችሁ ጻፉ ወዳጆቼ። በመግቢያ ላይ እንደነገርኳችሁ የኢየሱስ ማዕበል ጌታ ኢየሱስ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጀልባው ላይ መጣል አላስፈልገውም። የአገሬ ልጆች ትንሽ እምነት በማዕበል ውስጥ ትደነግጣለች፣ ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉን ማናገርን ያለባችሁ። እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ እየተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ፣ ከማዕበሉ ጋር መነጋገር የሚችሉ፣ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው፣ እምነት ስላለክ ነው፣ አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል፣ ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህ። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። ቤት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። እሱ ነው ማነጋገር ያለብህ ወዳጄ። የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርማል፣ የእግዚአብሔር ቃል እንደሚናገር ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። ኢየሱስም በመካከላቸው አልፎ ሄደ ተብሎ እንደተጻፈ ሊገሉት ፈልገው ነበረ፣ ነገር ግን አልፎ ሄደ ተብሎ እንደተጻፈ ዛሬ እነግርሃለሁ። ብዙ ነገር እንድትሆን የሚፈልግ ሰው ሊኖር ይችላል። አይናቸው እያየ አልፈ መሄድ ይሆንልሃል።
ማዕበሉን ታልፈዋለህ ብዬ ስልህ ከእግዚአብሔር ዓላማ ጋር ባለመስማማት ምክንያት የመጣብን ማዕበል በመመለስና በመታዘዝ እንደ እግዚአብሔር ፍቃድ እየተጓዝክ የመጣብን ማዕበል ደግሞ ገስጸው እግዚአብሔር ላይ ባለ እምነት ተደግፈ እቺ ማነች በውዷ ላይ እንደተደገፈች ኢየሱስ ጌታ ነው። ያለምናውጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ አለው ታውቃላችሁ። ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስ ስም ያገኛል። አንተ አሜን በል በደንብ አድርገህ ስፍራህን እንዳትለቅ የሚያደርግ መንፈስ፣ የማይናወጥ መንፈስ፣ በገዢዎች ፊት የማይናወጥ፣ በአለቆች ፊት የማይናወጥ አንተ አሜን በል። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል አሁን ያለውን ተግዳሮት ታልፈዋለህ። እንደዚህ ነው የሚሆነው። እንዴት ብለህ ካልከኝ ሰው መኪና ሲነዳ ከፊት ለፊቱ ያለውን ተራራ በተጠጋው ቁጥር ተራራው እየቀነሰ እንደሚመጣ በሄደ ቁጥር ወደ ኋላው እንደሚሆን እኔ በእግዚአብሔር መንፈስ ሆኜ እነግርሃለሁ። ዛሬ ከፊት ለፊት ትልቅ መስሎ የታየ ነገር ካለፍከው በኋላ ከኋላ ይሆናል። ወደፊት ትሄዳለህ፣ ከኋላ ይሆናል። አሁን ከፊት የቆመ ከኋላ ይሆናል። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል። ወዳጅ እና አንተ ተራራ ለመሆኑ ምን በልጄ ፊት ምንድነው ደላላ ሜዳ ትሆናለህ እንዳሉ ጌታ ምስክሬን። መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ስፍራችሁን አትለቁም። ሶስተኛው የጳውሎስ ማዕበል። አንዳንድ ሰዎች በማዕበል ውስጥ የሚገኙት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ጻፉ። አንዳንድ ሰዎች በማዕበል ውስጥ የሚገኙት ወይም አንዳንድ ሰዎች በማዕበል ውስጥ የሚሆኑት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ከሰዎች ስህተት የተነሳ የምትገቡበት ማዕበል አለ። የተሳሳቱ ሮንግ ሰዎች በህይወታችሁ ሲሆኑ ማዕበል ውስጥ ትገባላችሁ። ልክ እንደ ጳውሎስ። በጳውሎስ ላይ የደረሰው ማዕበል እምነት የማጣት ውጤት አይደለም። ከእግዚአብሔር ዓላማ የመዞር ወይም ደግሞ ለእግዚአብሔር ጥሪና ዓላማ ያለመታዘዝ ውጤት አይደለም። የተሳሳቱ ሰዎች በጳውሎስ ጀልባ ውስጥ ስለነበሩ የተነሳ ማዕበል ነው። እግዚአብሔር ማዕበሉን ባያረጋጋውም እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም። ማዕበሉ ተረጋጋ አልተረጋጋ፣ አሳ ነባሪ ተዘጋጀ አልተዘጋጀ፣ በየትኛውም ፍጥነት በየትኛውም ጉልበት ባንተ ላይ ማዕበል ሊነሳ ይችላል። ግን ይገርምሃል እግዚአብሔር እንድትሰጥም አይፈቅድልህም፣ እንድትሞት አይፈቅድልህም። አሁን አንዳንዶቻችሁ ከምታልፉበት ፈተና የተነሳ ውሰደኝ እያላችሁ አይወስዳችሁም። ከወሰዳችሁም አሜሪካን እንወስዳችሁ። አሚን በል። በቃ ቱሪስት ነው የሚያደርግ ጌታ ምስክ በቃኝ እኔ ከማን በልጣለሁ ብላ ልትል ትችላለህ። ይገርማል። ኖ ገና አለ፣ ቅባት አለ፣ ክብር አለ፣ ሰርክ አለ፣ አሚን በላት፣ ምስጋና አለ፣ ሹመት አለ። አሁን እንደዚህ እያላችሁ ያላችሁ ሰዎች ስላላችሁ ነው ውሰደኝ በቃኝ ምናምን እያላችሁ ያላችሁ ሰዎች አሉ። ምንድነው ከዚህ በኋላ ምን ቀረኝ? ኧረ አለ፣ ሹመት አለ፣ ክብር አለ፣ ቅባት አለ፣ ሞገስ አለ፣ ምስጋና አለ። ስትዋረድ ያዩ ሰዎች ስትከብር ገና ያሉ። አረ ስንት ነገር አለ። አንተ ነገርኩ። በቃ እግዚአብሔር አምላክ ማዕበሉን ባያረጋጋልህም እንደ ኢየሱስ እንደ ዮናስ አሳ ነባሪ ባያዘጋጅልህም እንድትሰጥም ግን አይፈቅድልህም። እንደው ብቅ ጥልቅ እያልክ ለታምራት ትኖራታለህ እንጂ ትንፋሹ አለቀ ተቋረጠ ሲሉ ረዥም ያስተነፍሳል እንጂ እግዚአብሔር ይሄ ሰውዬ አለ ሲሉ ጠፋ ሲሉ እየመጣ ለሞ ነገር አለው። አክተር ይመታል እንጂ አይሞትም። ትዝታ አይቶ ይነሳል። እግዚአብሔር እንድትዋረድ አይፈቅድልህም፣ እንድትሞት አይፈቅድልህም። በቃኝ ብትል በቃው አይልህም።
አለ ተነስ ነው የሚል ተነስ እንደ ኤልያስ ተነስና ብላ አንተ የምን በቃይ ነው የምን በቃይ ተነስና ብላ ገና አለ እዩ ይቀበል ገና አለ ሌላ አለ ገና ኤልዛቤል ትገለበጣለች ገና ስራዬን ትሰራለህ ለአንድ ሰው ማዕበል ውስጥ ላለ ሰው እግዚአብሔር እንደዚህ ይናገረዋል ገና ትቀጥላለህ ገና ስራዬን ትሰራለህ ገና ጠላቶችን ትበቀላለህ አንተ አሜን በል ገና ታገለግላለህ ገና ቃሉን ትሰብካለህ አሁን እዚህ ውስጥ ያላችሁ ሰዎች አላችሁ ጌታ ምስክሬ ነው ከውጭ ስትታዩ ምንም ተግዳሮት የሌለባችሁ የምትመስሉ ነገር ግን ብዙ ሌሊቶችን በእንባ እና በብዙ ኮንፊውዥን ውስጥ እያሳለፋችሁ ያላችሁ እግዚአብሔር እንደዚህ ይላችኋል አትጠፋም አትሞትም አትሰምጥም ገና ስራዬን ትሰራለህ ገና ክብሬን ታያለህ ገና ታሪክን በክብር እቀይረዋለሁ ገና ለሕዝብ አደርግሃለሁ ገና አባት ሆናለህ ገና የነገርኩ ያወራው ያ እንደዚህና እንደዛ አደርጋለሁ ያልኩ ያኔ ገና በልጅነት ገና ኪራይ ቤት ሆነ የነገርኩ ያንን ነገር ሳልፈጽም አልተውህም አልጥልህም አጠገባ ያለውን ሰው ንካውና እንድታቆም አይፈቅድልህም ብሉት አገልግሎት አቆማለሁ እያልክ ያለ አገልግሎት አቆማለሁ መኖር አቆማለሁ እንድታቆም አይፈቅድልህም እግዚአብሔር ያስቀጥላል ጌታ ምስክሬ ነው ጠላት የነቀለውን ይለኛል እግዚአብሔር መንፈስ እኔ ተክለዋለሁ ጠላት ያበላሸውን እኔ ያስተካክለዋል ታልፏል አጠገባችሁ ያለው ሰው ያዙትና እግዚአብሔር እንድትሰጥም አይፈቅድልህም በሉት እግዚአብሔር እንድታቆም አይፈቅድልህም በሉት አሜን በል ከሆነ ሰው በር ላይ ታሽጓል የሚል ነገር ሲገነጠል አየሁ ከሆነ ሰው መንገድ ላይ አታልፍም የሚል ነገር ሲነሳ አየሁ ከሆነ ሰው ስራ ላይ ክፉ ነገር በጌታ በኢየሱስም ሲመታ አየሁ ቀና አትልም ያለ ቀንበር ለሁለት ይሰበራል አሉ ታውቃል በብዙዎቻችሁ በር ላይ ታሽጓል የሚል ከእግዚአብሔር ዘንድ ያልሆነ ክልከላ ዛሬ ማታ በጌታ በኢየሱስም ይነሳል መብዛትና መግዛት እግዚአብሔር ለሕዝቡ ያደርጋል የሕይወታችሁን ፍጻሜ ምንጭ እግዚአብሔር ከፍቶ ይሰጣችኋል ይኸው እዚህ ቤታችሁን የሸጣችሁ እሱን አይነት አይደለም ከሱ ይበልጥ ትገዛላችሁ ድሮ ብዙ ነገር የነበራችሁ ምንም ነገር የሌላችሁ ሰው አትደነቁ ኢየሱስ ጌታ ነው እንገራችሁ ይሁን የንፋስ ጮት በሞላበት ውድማ አገኘሁት አለ መጽሐፍ ንፋሱ የገለባውን ቅለት የስንዴውን ክብደት እየገለጠ እንደሚያልፍ ይሄ ማዕበል አንድ ነገር አድርጎ ያልፋል እናንተ ያላችሁን ክብደትና ችግራችሁ ያለበትን ቅለት እሱን አሳይቶ እንጂ የሚያልፈው ምንም ነገር አያመጣም በቃ ገበሬ ስንዴውን በመንሽ ለንፋስ ሲሰጠው የንፋሱ ጉልበት የሚያነጋግረው የገለባውን ክብደት ቅለት ነው ስንዴው ላይ ነጥብ ቅንጣት ልዩነት አያመጣም ኢየሱስ ጌታ አሁን ያለባችሁ የተነሳባችሁ ተርቡላንስ ይሄ ማዕበል አውሎ ንፋስ ተግዳሮት ምናምን እናንተ ውስጥ ያለውን አቅም እናንተ ጋር ያለውን የእግዚአብሔርን ፕሮግራም እሱን ገልጦ ያልፋል እንጂ ምንም በእናንተ ላይ የሚያደርገው ነገር የለም ከፍ አድርጉ እጆቻችሁ ልባርካችሁና እንጨርሳል በዚህ ቃል ላይ ቆሜ ባርካችኋለሁ ከፍ እጆቻችሁን በረከት እንደሚቀበል ሰው ከእግዚአብሔር ቤት ባርካችኋለሁ የማዕበሉ ጌታ በቅርብ ጊዜ ባልጠበቃችሁትና ባልገመታችሁት መልኩ ድንቅ በሆነ አመጣጥ ወደ ህይወታችሁ ጣልቃ ይገባል ድገሙና ረገጥ አርጋችሁ አሜን በሉ ባቡር ፍርጎጋ ሳይደርስ እንደማይቆም በፊት ለፊቱ ያለውን እየፈጨ እንደሚያልፍ በጌታ በኢየሱስም እግዚአብሔር ወዳየላችሁ ሳትደርሱ አትቆሙ በጌታ በኢየሱስም አትስተጓጎሉም በጌታ በኢየሱስም ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ ከፍ አርግጅን እደግመዋለሁ ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ በጌታ በኢየሱስም አይሳካለትም ያሉ ሰዎች እንደተሳካልህ ይሰማሉ ጩና አሜን በል ወድቋል ያሉ ሰዎች እንደተነሳ ይሰማሉ አበቃለት ያሉ ሰዎች እንደጨመርክ ይሰማሉ ተዋርዷል ያሉ ሰዎች እንደከበርክ ይሰማሉ ጩና አጋንንት ይስማ አሜን በል ባንተና በዘርግ ላይ ትንቢት እናገራለሁ ሰንበላጥና ጦቢያ በጌታ በኢየሱስም አይሳካለትም አይሆንለትም አመጽ ነው ያሉ አንተ ላይ ስም ማጥፋት ያደረጉ እግዚአብሔር ስራህን እንደሰራ ይሰማሉ አትቆምም ትቀጥላለህ አትስተጓጎልም ትቀጥላለህ አልቆምም አልስተጓጎልም በለው ንገረው አልቆምም አልስተጓጎልም በለው
ተናገር። ለማዕበል ንገረው፣ ለተግዳሮቱ ንገረው፣ ለሰንበላጥ ንገረው፣ ለጦቢያ ንገረው። አልቆምም፣ አልስተጓጎልም፣ እቀጥላለሁ። እግዚአብሔር ወዳየልኝ ይደርሳለሁ። የጀመርኩትን እጨርሳለሁ። የጦቢያና የሰንበላጥ መንፈስ ይመታል። አንተ ላይ በክፉ የሚናገር ይመታል፣ እንደ ቅጠል ይረግፋል። አገልግሎት በክብር ይቀጥላል። አንተ ላይ ያለው ቅባት ሻይን ያደርጋል። በሚቀጥለው ዘመን እግዚአብሔር አደባባዩን ይሰጣል። ቅርብ ጊዜ እግዚአብሔር መሪውን ያስይዛል። በአንተ የተጀመረው ነገር እየጨመረ ይቀጥላል። አንድ ሰው ጮክ ይበልና አሜን 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 ይበል። አሜን አሜን አሜን